እርግሽ ማየት ያለብሽ ራስን ማጥፋትን መሞትን አይደለም። ወደ ቢሮ መመለስ፣ ስልክ ካልሽ ጓደኞችሽን ማውራት፣ የምታውቂውን ሰው ማውራት ካልሆነ አማራጭ ከጠፋ ስልክ እንኳን የሌለሽ ከሆንሽ በምንም ተአምር ራስሽን ከምታጠፊ ፈጣሪሽን እንደምነትሽ አስቀድመሽ ጥፊ። እኔ ማንንም ሰው ጥፉ ብዬ አልመክርም። ምክንያቱም ስትጠፊ ብዙ ነገር አለ፣ ግን ከመሞት ደግሞ መጥፋት ይሻላል። አዲስ ሆነሽ ስትጠፊ ደግሞ ብዙ ፈተና አለ። ቢሆንም ያንን ፈተና ዛብ ተፈተኝ ይሻልሻል። እዚህ ጋር በቃ እዚህም ሲጠሩሽ አይምሮሽ በቃ አቴንሽን ሆነሽ ራስሽን ማጥፋት ውስጥ ከምትገቢ ከምትሞች ብትጠፊ ይሻላል። እኔ በጣም ብዙ ልጆች አውቃለሁ። በቃ ስራው ከአቅማቸው በላይ ሲሆን በቃ ከሰዎቹ ጋር መግባባት ሳይችሉ መግባባት እኮ ያልቻሉት 4 ወር 5 ወር ቆይተው አይደለም፣ ገና 1 ወር ሳይሞላቸው ገና 2 ወር ሳይሞላቸው ይጠፋሉ። እግሬ አውጭኝ ብለው በለበሷት ዩኒፎርም ወልቅ ብለው ይጠፋሉ። በእግራቸው ይሮጡ ይጠፋሉ። ጀግኖች ናቸው እነዚህ። ከሚሞቱ ራሳቸውን ከሚያጠፉ እውነት ነው የምላችሁ መጥፋትን የመሰለ ነገር የለም። እንዴ ምን ቦታሽ ትሞች? እናትሽን አስቢያት። ያንቺን ድምጽ ጠዋት ማታ የምትናፍቅ እናት ኢትዮጵያ ላይ ያለች ልጄ ደወለች አልደወለች ዋይፋይ ላይ የሚገቡ እህት ወንድሞች ዘመዶች ካሉሽ እነሱ ከደወሉ ወደ ኢትዮጵያ ልጄ እንዴት ናት ብላ እናትሽ ትጠይቃለች። እና ምን በወጣሽ ትሞች? የኔ እናት ስንት ነገር እኮ አሳልፈሻል። አረብ ሀገር ደግሞ ቀላል አይደለም፣ ከባድ ነው። ፈተና አለው፣ ቻሌንጅ አለው። እንኳን አረብ ሀገር ኢትዮጵያን ፈተና አለ። ተምረሽ ተመርቀሽ ዲግሪ ኖሮሽ ምን አይደለም ስራ የለም። ስለዚህ ስራ ለመስራት ህይወትን ለማሸነፍ ነገ ሌላ ቀን ነው ዛሬ ዝቅ ብዬ ልስራ ብለሽ ወደ አረብ ሀገር መጥተሽ እንዳሰብሽው ሳይሆን ወይም ኢትዮጵያ ሆነሽ ያሉሽ ደላሎቹ ሌላ ስራ መጥተሽ ያገኘሽው ስራ ሌላ ከሆነ ራስሽን አታጥፊ። ከቻልሽ ስሪ፣ ካልቻልሽ ወደ ቢሮ እንዲመልሱሽ አርጊ። ካልሆነ ጥፊ ውዴ። ፋሚሊ እናንተ ምን ትላላችሁ? የሰው ልጅ ይሙት አማራጭ ካጣ ወይስ ይጥፋ? በተለይ እንደዚህ የሄድሽበት ሀገር ዘመድ ካለሽ የምታውቂያቸው ልጆች ካሉ አውሪያቸው። እነሱ በእውነት ነው የምላችሁ። እኔ አንድ ቪዲዮ ላይ ጥፉ ብዬ አልመክርም። አትጥፉ ነው የምለው። መልካም ሰራተኛ ለመሆን አንቺ ለነሱ ጊዜ ይፈልጋል። አንቺ እነሱን የሚያውቁበት ቢያንስ 3 ወር ወረቀትሽ እስኪሰራ 4 ወር እንዴ አንቺ ኢቭን እኮ ፍቅረኛ ብሎ ለማውራት እኮ አንድ ሰው የሆኑ ፕሮሰስ አለው አይደለ? ማን ነው? ምንድነው? ባህሪው ምንድነው? ምን አይነት ሰው ነው ብለሽ አይደለ? እንኳን አይደለም ማታቂው ሀገር መጥተሽ ማታቂው ሰው ጋር ማታቂው ስራ ላይ ማታቂው ኤቭሪቲንግ ላይ ገብተሽ ባንዴ እንዲቀበሉሽ ወይም ባንዴ አክሴፕት እንዲያደርጉሽ ባንዴ ባህሪሽን እንዲለምዱ አጠብቂ። ብዙ ፈተና አለው። ገብቶሻል? በሂደት እነሱ ደግሞ በተፈጥሯቸው እሺ የምትያቸው ከሆነ የሚፈልጉትን ነገሮች እሺ እያልሽ ምሰሪ ከሆነ በቃ ምንም ካንቺ አይፈልጉም። የሚፈልጉትን ነገር እሺ እያልሽ እየሰራሽ እየተግባባሽ ስትሄጂ ደግሞ ስልክ የማይሰጡሽ ከሆነ ስልክ እንዲሰጡሽ ታደርጊያለሽ። ጊዜሽን ስትጨርሽ ወደ መጣሽበት ትመለሻለሽ። ምን በወጣሽ ትሞች? በእውነት ነው የምልሽ፣ ሞት ማለት ፈጣሪ ያመጣትን ነፍስ በገዛ ፍቃድሽ ገለሽ ራስሽን መግደል ማለት ነው አይደል? እንዴት እኔ አሁን አምላኬ እዚህ ምድር ያመጣኝ አለ ምክንያት አይደለም፣ በምክንያት ነው። እሱ እኔን ያመጣኝ በምክንያት እስከሆነ ጊዜ ሲያልቅ እኔ ውሃ እየጠጣው ምግብ እየበላው ወይ እየተራመድኩ ወይ ተኝቼ ሊሆን ይችላል። ጊዜ ሲደርስ እሱ ይውሰደኝ። እዚህ ስራ በዛብኝ ብዬ እዚህ ፈተና በዛብኝ ብዬ ራሴን ማጥፋት በፍጹም ከኔ አይጠበቅም። ማን ፍቃድ ሰጥቶኝ የሱን ነፍስ እኔ ማን ስለሆንኩ ነው ማጠፋው ብለሽ ማሰብ አለብሽ። ፈጣሪ እኮ ኃላፊነት ሰጥቶኛል ነፍሴን እንድጠብቃት ራሴን እንድንከባከብ አይደለ? ስለዚህ እባካችሁ እህቶች ይሄን ቪዲዮ ሼር አድርጉልኝ። አረብ ሀገር ያሉ እህቶች የሚጠቅማቸውን ነገር ያገኛሉ እዚህ ቻናል ላይ። ራሳችሁን አታጥፉ ውዶች። ለፈጣሪያችሁ ለፈጠራችሁ እየነገራችሁ ችግራችሁን ህመማችሁ ስሩ። ካልሆነ ደግሞ ቢሮ ካልሆነ ጥፉ እንጂ አትሞቱ። ቤተሰቦቻችሁ እናታችሁን አስቡ። እናትሽን አስቢ። ምን በወጣሽ እንዴ? 21 አመት ማለት እኮ ገና ልጅ እኮ ነሽ። ተማርሽ፣ ተመረቅሽ፣ አለቀ። እኔ እንኳን በዚህ እድሜ ማለት ነው ኢትዮጵያ ያለው ትምህርት ላይ እኔ በትምህርት ብዙ አልሄድኩም። እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ። ግን ትምህርት ላይ ሆኜም ስራ ነበር።
ከትምህርት ወጥቼም ስራ ሰራ ነበር። ኢትዮጵያ ላይ ብዙ ስራ ሰርቻለሁ። አረብ ሀገር ሰርቻለሁ። ኬንያ ሰርቻለሁ። በቃ ህይወት በምን ውስጥ እንደምታሳልፈኝ ስላየሁኝ ምንም ነገር ቢመጣ ጠንክሬ ሰርቼ ያችን ቀን አልፋታለሁ እንጂ እንደዚህ ያልሆነ ኔጌቲቭ ነገሮችን እንደዚህ ያልሆኑ የሰይጣን ስራዎችን ራስን ማጥፋት መሞት እንዴ በፍጹም አላደርገውም። በፍጹም እኔ እኮ ብዙ ፈተና ገጥሞኛል። ራሴን ላጥፋ ብል እኔ ብዙ ራስን የሚያስጠፉ ፈተናዎች ገጥሞኛል ቃል ግን እኔ ራሴን የማጥፋት መብት የለኝም። ፈጣሪ የሰጠኝን ኃላፊነት መወጣት አለብኝ። እሱ የሰጠኝን ነፍስ ራሴን ጠብቄ ራሴን ተንከባክቤ ኃላፊነቴን መወጣት አለብኝ እንጂ እሱ የሰጠኝን ነፍስ እኔ ማጥፋት መብት የለኝም። ስለዚህ ማይሆን ከሆነ ያንን ነገር መተው፣ ስራም ከሆነ መተው፣ አማራጭ ከጠፋ አማራጭ መፈለግ ነው እንጂ ራስን ማጥፋት መፍትሄ አይደለም። ለቤተሰብሽ የማያልቅ ትልቅ አዘን ነው ጥለሽ የምትሄጂው። ወይኔ ልጄ እኮ ባል ሄደች፣ ምነው አትሂጂ ባልኳት፣ ምነው እኔ ጋር በተቀመጠች ብላ እናት ጠዋት ማታ ውስጧ እንዲያዝን ውስጧ እንዲቆስል፣ በተለይ ለእናትሽ አንድ ከሆንሽ ካላንቺ ሌላ ልጅ ከሌላት ከባድ ነው የሚሆንባት፣ በጣም ከባድ። ስለዚህ እህቴ አደራ ራስሽን አታጥፊ፣ አማራጮችን ተመልከቺ። ፈጣሪ በመንገድሽ ሁሉ ሲከተልሽ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚህ ምድር ላይ የለችም፣ ልትኖርም አትችልም። አንቺ ጀግና ሴት ነሽ። ሁሌም ወደ ህልምሽ እየሄድሽ አዲስ ከሆንሽ ሰብስክራይብ እና የደውል ምልክቱን ማጥቆር እንዳትረሽ። ቪዲዮውን ላይክ አድርጊው፣ ሀሳብ አስተያየት ካለሽ ኮሜንት አድርጊልኝ። እኔም ማግኘት ከፈለግሽ ደግሞ ዲስክሪፕሽን ላይ ቴሌግራም ቻናል አለ። ሊንኩን ተጭነሽ ቴሌግራም ላይ ገብተሽ ከዛ አንዱን ሊንክ ተጭነሽ ደግሞ እዛ ላይ ከተለቀቁት ወደ ውስጥ ያስገባሻል። እዛ ላይ በቮይስም ሆነ በጽሁፍም ሆነ ልጽፊልኝ ልታገኚ ትችላለሽ። መልካም ጊዜ